አለው። ሙሴ ለአሮን ነገረው። አሮን ልብሰ ተክህኖን ለበሰ፣ ማዕጠንተ ወርቁን ያዘ። በሕዝቡ መካከል እየተመላለሰ ስብሐት ወክብር ለስሉስ ቅዱስ፣ ለሥላሴ ክብርና ምስጋና ይገባል እያለ እየተመላለሰ ያጥን ጀመር። ያን ጊዜ ሕሙማን የነበሩ ደነኛ ሆኑ፣ ጤነኛ ሆኑ። ያን ጊዜ ለእግዚአብሔር ምስጋና አቀረቡ። በማዕጠንቱ ተፈወሱ፣ በማዕጠንቱ ዳኑ። ዛሬም እኛ በማዕጠንቱ እንድንባረክ እንድንድን ለቅዱስ ሕዝብ ማዕጠንት ያስፈልጋልና አባቶቻችን ይኸው እየዞሩ አራቱን ማዕዘን ይባርኩናል። ስለኛ ይማጸን ለመዳኔ ዓለም ለመና መንኮራኩሩ ለመዳኔ ዓለም ለመና መንኮራኩሩ ለመዳኔ ዓለም ለመና መንኮራኩሩ ለመዳኔ ዓለም ልባችሁ እግዚአብሔር አመስግኑ። ምስጋና ለእግዚአብሔር ልባችሁ አመስግኑ። ለሥላሴ ክብርና ምስጋና ይገባል። በአንድነቱ በሦስትነቱ ለሚሰለስ ለሚመሰገን ለሥላሴ ለአብ ለመንፈስ ቅዱስ በአካል ሦስት በባሕርይ በወልድና በአገዛዙ ሥልጣን አንድ ለሚሆኑ ለሥላሴ ክብርና ምስጋና ይገባል ያሉ አባቶቻችን እግዚአብሔርን እያመሰገኑ ይገኛሉ። እኛም በእነሱ ተተክተን ነፍሰን ሁሉ አምርተ ሰናይ ብሎ እኛስ መልካሙን ጎዳና የሚያሳዩን እኛስ ወንጌልን የሚያስተምሩን የአባቶቻችን ሆነና የአባቶቻችን መንገድ እንከተላለን እንዳለ አባ ሕርያቆስ እኛም አባቶቻችን ተከትለን አሁን ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። በአንድነቱ በሦስትነቱ ለሚሰለስ ለሚመሰገን ለሥላሴ ክብርና ምስጋና ይገባል እያልን እያመሰገን እንገኛለን። ልንብላችሁ እግዚአብሔርን አመስግኑ። መላእክት በሰማይ መላእክት ረቂቃነ መላእክት ያመሰግኑታል። በምድር የሰው ልጅ ያመሰግኑታል። ከምድረ ታይሱ አወቀ ንዑሳን ነፍሳት ያመሰግኑታል። ወበከመ ንሰግድ ዘአንተ መስገዲ ሁሉ ለሚሰግድ ለአንተ እንሰግድልሃለን እያሉ ከምድረ ታች ያለው አሳው በባሕር ያለው አሳው ቢማረው እሱን ያመሰግኑታል። እሱ ባወቀ ለእሱ የሚገዙ እሱን የሚያመሰግኑ ለእሱ የሚሰግዱ ለእሱ የሚንበረከኩ ስለሆነ ሁሉ ለአንተ ይገዛል አለ። በዚህ አምላክ ታዲያ ክብር ምስጋና ይገባል። ሁሉ ናቸው እግዚአብሔርን አመስግኑ። ሁላችሁ እግዚአብሔርን አመስግኑ። ክብር ምስጋና ለእርሱ ይሁን። በዕጣኑ የታጠንን በዕጣኑ የተባረክን እንገኛለን። ክብር ምስጋና ለእግዚአብሔር ይሁን። ብሩክ ዘነሣእ መቅደስ ብሩክ አሮን ከቤተ መቅደስ ይዞት ሲወጣ ማዕጠንተ ወርቅ አንቺ ነሽ አለ ቅዱስ ኤፍሬም። ይህ ማዕጠንት እንደምታየው በውስጡ ፍም ያለ ነው። ድንግል ማርያም ፍሙን ተሸክማ
ድንግል ማርያም ፍሙን ነበልባሉን ማንም የማይወስነውን ሰማይና ምድር የማይወስነውን እሱን የማይወስነውን ሲያመለክት ማዕጠንተ ወርቅ አንቺ ነሽ አለ ቅዱስ ኤፍሬም። ማዕጠንቱን ስናይ ድንግል ማርያም አለች፣ ክርስቶስ አለ፣ ሐዋርያቶች አሉ። ይህ እንደ ኳስ ድብልብሉ 12 ነው። 12ቱ ሐዋርያት ድንግል በድንግልና ጸንሳ በድንግልና ተወልዳለች ብለው ነቢያት የተናገሩትን ያን ትንቢት ከነቢያት ተከትለው ነቢያት ካለፉ በኋላ ሐዋርያት በእነሱ በእግር ተገልብጠው ያስተማሩት ትምህርት ነው። ድምፅ ማሰማቱ ምንድነው ብሎ እሷ ድንግል ማርያም በድንግልና ጸንሳ በድንግልና ተወልዳለች ብለው ነቢያት የተናገሩትን ሐዋርያት ደግሞ ውስተ ኩሉ ምድር ወፅአ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ እንዲል ይወርዳል ይወለዳል ያሉትን ነቢያት እነሱ ወረደ ተወለደ እያሉ ያስተማሩት ትምህርት ነው። ያ ድምፅ ነው ይላሉ ሊቃውንትና ማዕጠንቱን ስናይ ድንግል ትመሰገናለች። ማዕጠንቱን ስናይ ክርስቶስ ነበልባሉ ፍህሙ ማንም የማይወስነው በድንግል ማኅፀን ተወስኖ እናያለን። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔርን ስናመሰግን በሱ ላይ በሱ ለአምላክነቱ ለአምልኮቱ ይገባል ያለውን በሱ እናመሰግናለን። እሱን ለእሷም የጸጋ እናት መሆኗን የጸጋ እናት ሰማይና ምድር የማይወስኑ